ሰላም እንዴት ናችሁ? ከኤሌክትሪካል ቴክኖሎጂ ኢትዮጵያ ዛሬ የምናሳያችሁ በተመሳሳይ ቪዲዮ ያው ስለ መልቲሜትር ይሆናል ማለት ነው። ስለዚህ እዚህ መልቲሜትር ላይ ከዚህ በፊት ያየነው ስለ ኮንቲኒዩቲ አይተን ነበረ። ዛሬ ደግሞ በመቀጠል ስለ ቮልቴጅ እናያለን። ከዛ በኋላ ቮልቴጅን በምን እንለካበታለን? ቮልቴጅ ማለት ነው። ቮልቴጅ ምን እንለካለን? በቮልቴጅ ምን እንለካለን የሚለውን እያንዳንዱን በተራ አጠር ባለ ቪዲዮ እናሳያችሁ መከናል ማለት ነው። ስለዚህ ዛሬ ቮልቴጅ ማለት ሶርስ ብለን የምንጠራው አንድ ነገር ለማንቀሳቀስና ኃይል እንዲኖረው የምንሰጠው የኤሌክትሪካል ፓወር አይነት ነው ማለት ነው። ስለዚህ ይህ ቮልቴጅ በብዙ አይነት መንገድ ውስጥ ልናገኛቸው እንችላለን። ቦርዶች ውስጥ ልናገኛቸው እንችላለን። ባትሪ ልናገኛቸው፣ ትናንሽ ባትሪዎች ወይም ደግሞ ትላልቅ ባትሪዎች ልናገኛቸው እንችላለን ማለት ነው። ስለዚህ በተለያየ መንገድ ቻርጀር ውስጥም ልናገኝ እንችላለን። ስለዚህ ይህንን ቮልቴጅ እንዴት ብለን ነው የምንለካው? እንዴት ብለን ነው እዛ ቦርድ ውስጥ ቮልት አለ የለም የሚለውን ነገር እንዴት ነው ልናውቅ የምንችለው የሚለውን በደንብ ተረድተን አድርገን እናያለን ማለት ነው። ስለዚህ በመጀመሪያ ከዲሲ የሚባሉት ቮልቴጅ እናያለን ማለት ነው። ዲሲ ማለት ዳይሬክት ከረንት የምንለው ነው። ዜሮ ኦስሌት የሚያደርግ ቀጥታ ዳይሬክት የሆነ ወጥ የሆነ ግራፍ ያለው የቮልቴጅ አይነት ነው ማለት ነው። ኤሲ ከረንት ደግሞ ሄርዝ በምንለው የሚለካ ሲሆን ይህ ማለት ደግሞ እርግብግቢቱ እስከ 50 ፍሪኩዌንሲ እስከ 50 ሄርዝ እርግብግቢት ያለው ኤሲ ከረንት ብለን እንጥረዋለን ማለት ነው። ይህ ኤሲ ከረንት ከቆጣሪያችን የሚመጣውን ነው ማለት ነው። ስለዚህ ዛሬ ደግሞ የምናየው ዲሲ ቮልቴጅን ይሆናል ማለት ነው። ዲሲ ቮልቴጅ የተለያየ አይነት ባትሪ ውስጥ የሚቀመጥ ቮልት ነው ማለት ነው። ስለዚህ አሁን እዚህ ባትሪ ውስጥ እንደምናየው እዚህ ጋር ምን ይላል? አውትፑት ቮልቴጆች አሉ ማለት ነው። አውትፑት ቮልቴጅ የቮልቴጅ ሬጉሌት አለ። ከስታንዳርድ ዩዝ ስታንድ ባይ ዩዝ የሚል አለ። ስለዚህ አሁን እዚህ ውስጥ ያለውን እናያለን ማለት ነው። እዚህ ጋር ስናይ 6 ቮልት በ4.0 አምፔር ይላል ማለት ነው። አምፔር እናያለን ማለት ነው። ስለዚህ አሁን እዚህ ባትሪ ውስጥ ቮልቴጅ አለ የለም የሚለውን ነገር ቼክ እናደርጋለን ማለት ነው። ስለዚህ መልቲሜትራችን አጠቃቀማችን በመጀመሪያ እዚህ ላይ ያሉትን ፕሮባችንን ፖዚቲቭ ላይ እንሰካለን። ኔጌቲቭ ፕሮብ ሁል ጊዜ ኮመን ላይ እንሰካለን። ስለዚህ አሁን ፕሮባችንን አዙረን እዚህ ጋር እናደርጋለን ማለት ነው። አሁን ለምሳሌ እኛ የምንለካው 20 ቮልቴጅ ከሆነ 20 ላይ እናደርጋለን ማለት ነው። ነገር ግን 1 ቮልቴጅ የምንጠቀምበት ከሆነ 20 ላይ ሲሆን 200 ላይ ነው የምናደርገው ማለት ነው። ምክንያቱም የመልቲሜትር የሚችለው የራሱ የሆነ ሬንጅ አለው። 20 ቮልቴጅን ወይም ደግሞ ከ20 በታች ያለ ነው። አሁን 20 ማለት ከ20 በታች ያሉትን ቮልቴጅ እንለካለን። 200 ማለት ከ200 በታች ያለው 1000 ማለት ነው። ከ1000 በታች ያለውን እንለካለን በዲሲ ቮልቴጅ ማለት ነው። የዲሲ ምልክት ናት። ስለዚህ እዚህ ጋር 1000 አሁን ለምሳሌ 2000 ቮልቴጅ በዲሲ ከረንት በ1000 ላይ አድርገን ብንለካ ይህ መልቲሜትር ዳሜጅ ይሆናል፣ ይቃጠላል ማለት ነው። ስለዚህ አሁን እኛ ፕሮባችን የሰሌክት የምናደርገው ስንት ላይ ነው? 20 ላይ እናደርጋለን። 20 ላይ ስትሬት እናደርግና 2 ላይ አድርገን ብንለካ ምናልባት መልቲሜትራችን ሊቃጠል ይችላል። ይህ ማለት 2 ቮልት ማለት ከ2 በታች የሆኑትን የሚለካ ነው ማለት ነው። ስለዚህ አሁን እኛ የምንፈልገው 20 ላይ ነው። 20 ዲሲ ነው የምንለካው ማለት ነው። ፕሮባችን የሆነ ኔጌቲቭ ፖዚቲቭ ፕሮባችን አለ። ስለዚህ ይህንን ባትሪ አለው የለውም የሚለውን ቼክ እናደርጋለን ማለት ነው። እዚጋ ፖዚቲቭ አለ፣ ኔጌቲቭ አለ። ቢቀያየሩ ተርሚናላችን ችግር የለውም። ኦን እናደርጋለን፣ ቮልቴጅ ላይ እናደርጋለን። አሁን ወደ መለካቱ እንሄዳለን ማለት ነው። ፖዚቲቭን ፖዚቲቭ እንይዛለን፣ ኔጌቲቭ ላይ አድርገን ኦኬ እንደዚህ። ስለዚህ አሁን የምታዩት 3 ነጥብ እሺ። አሁን በመከተል ያየው ነው። ለምሳሌ 3 ቮልቴጅ ይሄ ባትሪ አምጥቶልናል ማለት ነው። ያው እስከ 6 ቮልቴጅ መያዝ ነበረበት። ስለዚህ ይሄ ባትሪ ደክሟል ማለት ነው። ስለዚህ አሁን ይሄና የዚህ ባትሪ ፐርፎርማንሱን እንለካለን ማለት ነው። ስለዚህ አሁን የዚህን ባትሪ ከጨረሰን ወደ ምን እንሄዳለን? ወደ ቀጣዩ ደግሞ ባትሪ ወደ መለካት ነው። እንግዲህ እየተለማመድን ስንመጣ ቀስ እያልን እየቻልንና እየለመድን እንመጣለን ማለት ነው። በዛውም ተርሚናል መለየት ማይነስ የሚያሳየን ከሆነ ተርሚናል ተቀያይሯል ማለት ነው። ስለዚህ አሁን ይህን ባትሪ እንለካለን 3.89 ማለት ነው። ስለዚህ
ፖዚቲቭን በፖዚቲቭ ሳይድ ከያዝን ኔጌቲቭን በኔጌቲቭ ሳይድ ከያዝን እዚች ፓርት ጋር ማይነስ አይመጣም ማለት ነው። ነገር ግን ቀያይረን ፕሮቡን እንደዚያው ለምሳሌ እንደዚህ ነው። ይህን ቀያይረ ነው ኔጌቲቭን በፖዚቲቭ ይለካል። ፖዚቲቭ ደግሞ በኔጌቲቭ ብንለካ ማይነስ ይመጣል። ማይነስ ስለዚህ የዚህ ልዩነት የለውም። ምናልባት እኛ ተርሚናል መለየት ያለብን ሰዓት ላይ ሲሆን ግን እቃ ሊያቃጥልብን ስለሚችል ተጠንቅቀን መሆን አለበት ማለት ነው። ስለዚህ እንለካለን 3.87 መቶልናል ማለት ነው። ስለዚህ ይሄ ባትሪ 3 ቮልቴጅ አለው ማለት ነው። ስለዚህ አሁን የዚህን ቮልቴጅ የዚህን ከረንቱን ማለት አምፔሩ ፐርፎርማንስ ማለት ምንለው ነው እንለካዋለን። እሱን እናያለን ማለት ነው። እዚህ ቦርድ ውስጥ ለምሳሌ ይሄን ቦርድ እናያለን። እዚህ ቦርድ ውስጥ ምን ያክል ቮልቴጅ ውስጥ ይኖራል የሚለውንም በዛውም እግረ መንገዳችንን ቼክ እናደርጋለን። አሁን ይሄንን የዚህ አምፔር እናያለን ማለት ነው። የነዚህን ሁለቱን አምፔር እናያለን ማለት ነው። ስለዚህ ምንድነው የምናደርገው? መልቲሜትራችንን ይሄ ይሁንና መልቲሜትራችንን ምንድነው በመጀመሪያ ይሄ የዲሲ ምልክት እንደሆነ ተነጋግረናል። ይሄ ደግሞ አምፔር ሆኖ የዲሲ አምፔር የምንለካው ነው። ፕሮባችንን እናዞርና 20 ላይ እናደርጋለን ማለት ነው። 20 ላይ ካደረግን በኋላ እዚህ ጋር ያሉ ነገሮች እናያለን። ፕሮቡ የሚሰካው ስለዚህ ኤም ኤ ካለ ሚሊ አምፔር ነው። 20 አምፔር ደግሞ ኤ ካለ ደግሞ አምፔር ነው። ስለዚህ ፖዚቲቭ ሳይዳችንን እንነክልና ወደ አምፔር ሚለው ላይ እንሰካለን ማለት ነው። ይህንን ካደረግን በኋላ አሁን ቀጥታ ወደ ምንድን ነው የምንሄደው? ወደ መለካት ነው የምንሄደው። አንደኛ አስተካከልን፣ መልቲሜትራችን ሆኖናል። ይህንን ከዚህኛው ወደዚህኛው ቀየርን። ስለዚህ ፕሮባችንን ይዘን ወደ መለካቱ እንሄዳለን ማለት ነው። ይህ ባትሪ በጣም የወረደ ነው፣ አርጅቷል ማለት ነው። ስለዚህ በጣም የወረደ ነው አምፔሩ። ለዚህ አይጠቅመንም። ብንጠቀመውም ዴድ ይሆንብናል፣ ችግር እንገልብናል ማለት። አሁን በመቀጠል ደግሞ የዚህኛውን በሚገርም ሁኔታ ዜሮ ሆናል ማለት። ይህ ባትሪ ስንት ማምጣት ነበረበት? 4 ማምጣት ነበረበት። ግን አሁን እያሳየኝ ያለው ዜሮ። በድጋሚ ቼክ እናደርገዋለን። የለም ጋይሯል። የለም ኤቫንስ 0.04 አንብቦልናል። የሚገርም ሁኔታ ይሄ አይጠቅመንም። ስለዚህ እነዚህን ሁለቱን ባትሪዎች ወደ ጎን እናደርጋለን። ዋናው ግን እኛ የፈለግነው አለካካቸውና አለካካቸውን አይተናል። አሁን ወደ ቻርጀር አለካካችን እንሄዳለን። ቻርጀር አለካካችን እንዴት ነው የምናደርገው? ማንኛውም አይነት ቻርጀር ሊሆን ይችላል። እሱን ቼክ የምናደርግበት ሊሆን ይችላል። ስለዚህ ይህንን ቻርጀር እንለካለን ማለት ነው። ስለዚህ ይህንን ቻርጀር እንትኑ ከታያችሁ እሺ፣ አውትፑት ቮልቴጅ 3.7 ይላል። አምፔሩ ደግሞ ሚሊ አምፔር ላይ 350 ሚሊ አምፔር ይላል። ስለዚህ ይህንን ቻርጀር እንሰካለን ማለት ነው። ሰክተን ቼክ ወደ ማድረግ እንሄዳለን። ማንኛውም አይነት ዲሲ ሶኬት ስለሆነ ዲሲ ነው ማለት ነው። ስለዚህ ይህን እንዲህ ካደረግን በኋላ የሆነ የቻርጀራችን ጫፍ እዚህ ጋር አለ። አሁን ይህንን ቻርጀራችን ጫፍ በመጀመሪያ ደረጃ አሁን ቅድም ባትሪ ስለለካን ይህንን መልሰን ወደ ቮልት ላይ እንሰካለን። ቅድም ያደረግነው ወደ ኋላ ማለት ነው። ከዛ ይህንን አዙረን አሬ እናደርጋለን ማለት ነው። ከዛ አሁን ወደ መለካቱ ነው የምንሄደው ማለት ነው። ፕሮባችን አለ። የትኛው ኔጌቲቭ የትኛው ፖዚቲቭ እንደሆነ ስለማናቅ አንዱን ክር ላይ እንይዛለን። እዚህ 8.28 ዲሲ ቮልት በዚህ ቻርጀር ውስጥ ይገኛል ማለት ነው። ተርሚናሉን እስቲ አቃይረን እንሞክር። ስምንት ተመሳሳይ አይነት ቮልቴጅ አይተናል። ግን ምንድነው ልዩነቱ? እዚህ ጋር የምትመጣዋ ማይነስ ናት ልዩነቷ።
ሌላ ምንም አይነት ልዩነት የለውም። እሺ ስለዚህ አሁን ደግሞ አምፔራችንን እንለካለን። አምፔር ሚሊ አምፔር ነው ብሎናል። 300 ሚሊ አምፔር ስላለ ይህን እዚህ ላይ እናደርጋለን። ግን ያው ያለን እስከ 200 ስለሆነ በምንድን ነው የምናደርገው? በኖርማል አምፔር እንለካለን ማለት 350 አምፔር ነው ዛሬ የተጻፈልን። ስለዚህ ቼክ እናደርጋለን ማለት ነው። አምፔራችን እንደዚህ መቶልናል። አሁን እንደዚህ አምፔር ስትለኩ አሁን እየሞቀኝ ነው። ስለዚህ አሁን ይህንን ቼክ አድርገን አይተን ለይተናል ማለት ነው። አምፔር አየን፣ ሚሊ አምፔር አየን፣ ቮልቴጅን አይተናል። ስለዚህ አሁን ደግሞ በዚህ እንትን ላይ ምን ያክል ይገባል፣ ምን ያክል ቮልቴጅ ወደ ቦርዱ ፓስ ይሆናል የሚለውን ደግሞ ቼክ ማድረግ እንችላለን ማለት ነው። ስለዚህ እነዚህ ሁለት ክሮች አሉ። እነዚህ ሁለት ክሮች እዚህ ጋር መቀጠለው እዛ በኋላ ያለውን ነገር እናያለን ማለት ነው። ኦኬ ስለዚህ ኢንፑት ሊኖራችሁ ይችላል፣ ኢንፑት ሊሆን ይችላል። ስለዚህ ይህን ኢንፑት እንወደ እንሰካዋለን ለመሞከር ስለሆነ ከዛ ሶኬታችንን እናያይዛለን። አሁን ከያይዘን በኋላ ይሄ ቦርድ ፓወር ሶርስ አግኝቷል። ስለዚህ እዚህ ጋር ስንት አለ? አምፔር ስላደረግነው ክየሮና ወደ ቮልቴጅ እናስላለን፣ እናዞራለን። የለም ሶስት ነጥብ የሚል ቮልቴጅ አሉ። እዚህ ጋር 5 ቮልቴጅ አለ ማለት ነው። 5 ቮልቴጅ አለ እዚህ ጋር 5 ቮልት አምሮልናል። እሺ በመቀጠል ሌላ ቦታ እንፈልጋለን። የለም ስለዚህ ይህንን ይመስላል ማለት ነው። ኤሌክትሪካል ኤሌክትሮኒክስ ኢትዮጵያዎች ነን። ስለዚህ በመቀጠል ደግሞ የምናሳየዎቹ የተለያዩ አይነት የመልቲሜትር አጠቃቀምና የቦርድ ፍተሻዎች አሉ። ስለዚህ በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ቴንኪዩ